ከሰዎች ጋር ብዙ ካወራችሁና ከተከራከራችሁ በኋላ የውስጥ አቅም እንዳጣችሁና እንደደከማችሁ ይሰማችኋል? በንዴት ሰዓት በችኮላ በተናገራችሁት ቃል ተጸጽታችሁ ለምን አፌን አልያዝኩም ብላችሁ ራሳችሁን ወቅሳችሁ ታውቃላችሁ? ወይስ በስራ ቦታ ወይም በጓደኞቻችሁ መሃል ሐሳብ ስትሰጡ ሰዎች ትኩረት ነፍገዋችሁ ቃላቶቻችሁ ክብደት አጥተው ያውቃሉ? እነዚህ ምልክቶች በራሳችሁ ላይ በተደጋጋሚ የምታዩት ከሆነ ችግሩ ያለው ከናንተ ማንነት ላይ ሳይሆን በማወቅም ሆነ ባለማወቅ በመታባክኑት የቃላት መጠን ላይ ነው። ዛሬ የምናወራው ስለ ዝምታ ጥበብ ነው። እስቲ ከዛ በፊት አንድ አስገራሚ ጥናት ልንገራችሁ። በ2013 እንደ አውሮፓውያን አቆጣጠር በሳይንቲስቶች የተደረገ አንድ ጥናት ነበረ። ጥናቱም እንደዚህ ነበረ። ተመራማሪዎቹ አይጦችን በሁለት ጎራ ከፈሏቸውና ግማሹን አይጦች ጫጫታ በበዛበት ድምጽ ባለበት በሙዚቃና በተለያዩ ነገሮች ባሉበት ክፍል ውስጥ አስቀመጧቸው። ይህንን የሚያደርጉት በቀን ውስጥ ለ2 ሰዓት ነበረ። ከዛም ሌላኞቹን ደግሞ አይጦች ለ2 ሰዓታት ያህል በቀን ውስጥ ዝም ባለ ጸጥ ባለ ሁኔታ ውስጥ አስቀመጧቸው። ከዛም ከጥናቱ የተገኘው ውጤት ሁሉንም አስገርሞ ነበረ። ያም ለ2 ሰዓት ያህል ፍጹም በሆነ ዝምታ ውስጥ የቆዩት አይጦች አይምሯቸው ውስጥ ሂካምፐስ የተባለው ከማስታወስና ከመማር እንዲሁም ከስሜት ቁጥጥር ጋር በተያያዘው ክፍል አዳዲስ የአይምሮ ህዋሳት ወይም ብሬን ሴሎች ተፈጥረው ነበረ። ይህ ማለት ዝምታ አይምሯችን ውስጥ እንዲሁ ከማሳረፍ አልፎ በአዲስ መልኩ የሚያድሰው ብሬን ሴሎች እንዳሉ ያመላክታል ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ዝምታ ለኛ የሚሰጠንን 5 የዝምታ ጥቅሞች እናወራለን። ቪዲዮውን ላይክ በማድረግ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከዝምታ ጥቅሞች ውስጥ አንደኛው አይምሮን የማሳረፍና ኃይልን የመቆጠብ ጥበብ ነው። በየቀኑ ብዙ ስናወራና ስንከራከርና ሐሳባችንን ለማስረዳት ስንሞክር እጅግ በጣም ብዙ ውስጣዊ ኃይላችንን ወይም ኢነርጂያችንን እናባክናለን። ዘመናዊው ዓለም አይምሮአችንን መረጃ በማብዛት ያደክመዋል። በዚህ ሁሉ መሃል ዝምታን መምረጥ ማለት ለአይምሮአችን የእረፍት ጊዜ መስጠት ማለት ነው። ውስጣዊ ማንነታችንን ለማዳመጥ ሐሳባችንን ለመሰብሰብና ትኩረታችንን ለመሰብሰብ ዝምታ የግድ ይለናል። ታዋቂው የግሪክ ፈላስፋ እንዳለው አንድን ሰው ሞኝ መሆኑን በንግግሩ ብዛት ታውቀዋለህ፣ ጠቢብ ግን በዝምታው ይለያል ይላል። ጠቢባን ሰዎች ሁልጊዜም ቃላቸውን ይመዝናሉ። ዝምታን ሲለማመዱ አካባቢያቸውን በትክክል የመገምገምና የመረዳት አቅማቸው ይጨምራል። የምንናገረው ነገር በእርግጥም አዲስ ሐሳብ የሚያመጣ ወይም ጠቃሚ ካልሆነ በቀር ዝምታን መምረጥ ኃይልን የማደስና አይምሮን የማጥራት ለአይምሮም እረፍት የመስጠት ትልቁ ብልሃት ነው። ሁለተኛ ስሜትን የመቆጣጠርና ከጸጸት የመዳን ሚስጥር ነው። በሕይወታችን ውስጥ ብዙ ጊዜ የምንጸጸተው በዝምታችን ሳይሆን በችኮላ በተናገርናቸው ቃላት ነው። ሰዎች ሲያናድዱን፣ ትችት ሲሰነዝሩብን ወይም ፈጣን ምላሽ ሲጠብቁብን ወዲያውኑ ከመናገር ይልቅ ትንሽ ሰከንዶች ወስደን ዝም ስንል ትልቅ ድልን ተቀናጀን ማለት ነው። ይህቺ አጭር የዝምታ ጊዜ ስሜታዊነትን አስወግደን በምክንያት እንድናስብ እድል ትሰጠናለች። ቁጣ በሚነግስበት ሰዓት ዝምታን መምረጥ ትልቁ የጥንካሬ ምልክት እንጂ የፍርሃት አይደለም። ታዋቂው የአሜሪካዊ ጸሐፊ ማርክ ትዌይን ይህንን ሲገልጽ አፍን ዘግቶ ሞኝ መስሎ መታየት አፍን ከፍቶ ጥርጣሬን ከመፍጠር ይሻላል ይላል። በምንናገረው ነገር እርግጠኛ ካልሆነን ወይም ንግግራችን ከጥቅሙ ይልቅ ጉዳቱ የሚያመዝን ከሆነ ዝምታን መምረጥ ከብዙ ጸጸትና ስህተት ያድነናል። የወጣ ቃልና የተተኮሰ ጥይት አይመለስምና ቃላቶቻችንን በዝምታ መተካት ይኖርብናል ማለት ነው። ምክንያቱም የቃላቶቻችን ዋጋ እንዲወደድ። ሶስተኛ ክብርንና ተሰሚነትን ያጎናጽፈናል። የሰው ልጅ ስነ ልቦና የሚሰራው እንደዚህ ነው። ሁልጊዜም የሚገኝና በስቶ የሚታይ ነገር ክብሩ ይቀንሳል። ይህ ህግ በንግግርም ላይ ይሰራል። ሁልጊዜም የሚያወራ በየቦታው ሐሳብ የሚሰጥ ሰው ንግግሩ ክብደት ያጣል። ሰዎችም የእሱን ሐሳብ በቁም ነገር መውሰድ ያቆማሉ። ምክንያቱም ማውራት ለእርሱ ልማዱ ነውና። ነገር ግን ቃላቶቻችንን ቆጥቡ። አስፈላጊ በሆነ ሰዓት ብቻ የሚናገር ሰው ሐሳብን ለመስጠት አፉን ሲከፍት ሁሉም ሰው ጆሮውን ይሰጠዋል። ምክንያቱም የሚናገረው ነገር ትልቅ ትርጉምና ዋጋ እንዳለው ያውቃሉ። ቃላትህን እንደ ወርቅ ቁጠራቸው።
ባነሱ ቁጥር ዋጋቸው ይጨምራል። በስራም ቦታ ሆነ በማህበራዊ ህይወት ውስጥ ዝምታ ሰዎች የእርሶን ሐሳብ እንዲናፍቁትና እንዲፈልጉት ያደርጋል። ብዙ ባላወራህ ቁጥር ሰዎች ስላንተ ያላቸው ግምት፣ ክብርና ምስጢራዊነት እያደገ ይመጣል ማለት ነው። አራተኛ ሰዎችን በትክክል ለማንበብና ለመረዳት ያግዛል። ተፈጥሮ ጆሮ 2 አፍ ደግሞ 1 አድርጋ የፈጠረችው በምክንያት ነው። ከምናወራው እጥፍ እንድናዳምጥ ታስቦ የተደረገም ነገር ነው። እኛ ስናወራ የራሳችንን ሐሳብ ብቻ ነው መልሰን የምንሰማው። አዲስ የምንማረው ነገር የለም። ዝም ስንል ግን የሌሎችን ሐሳብ፣ የሚያስቡትን፣ ያላቸውን እቅድና እውነተኛ ማንነታቸውን እንረዳለን። ዝነኛው የሃይማኖት መሪ ዳላይ ላማ እንዳሉት ስትናገር አስቀድመ የምታውቀውን ነገር ብቻ ነው የምትደጋግመው፣ ስታዳምጥ ግን አዲስ ነገር ልትማር ትችላለህ ይላሉ። ሰዎችን በጥሞና ማድመጥና ዝም ብሎ መታዘብ የሰዎችን እውነተኛ ባህሪ ገልጦ ያሳያል። ከንግግራቸው ጀርባ ያለውን የሰውነት እንቅስቃሴ፣ የድምጽ ቃናና ድብቅ ዓላማ ለማንበብ ዝምታ ምርጡ መነጽር ነው። ዝምታን መሳሪያ ያደረገ ሰው በቀላሉ በሰዎች አይታለልም። አምስተኛ ውስጣዊ ጥንካሬንና በራስ መተማመንን ይገነባል። ብዙ ሰዎች ዝምታን ይፈሩታል። ከሰዎች ጋር ሲሆኑ ትንሽ ዝምታ ከተፈጠረ ያንን ዝምታ ለመስበር በማይረባ ወሬ ይሞሉታል። ይህ የመረበሽና በራስ ያለመተማመን ምልክት ነው። ነገር ግን ዝምታን የለመደ ሰው፣ በዝምታ ውስጥ መሆን የማይረብሸው ሰው እሱ በራሱ የሚተማመንና በማንነቱ ደስተኛ የሆነ ሰው ነው። ዝምታ ማለት ምንም የምትለው ነገር አታ አይደለም። ይልቁኑ ራስህን ለሌሎች ለማስረዳት፣ ሌሎች እንዲቀበሉ ለማድረግ ወይም የሌሎችን ይሁንታ ለማግኘት ቃላትን እንደማትፈልግ የሚያሳይ የውስጣዊ መረጋጋትና የጥንካሬ ምልክት ነው። ዝምታ ከራስ ጋር የምትገናኝበት፣ ማንነትን የምትገነባበትና ህይወትን የምትገመግምበት ትልቁ ትምህርት ቤት ነው። ለማጠቃለል ያህል የዝምታ ጥበብ ማለት ዝም ማለት ወይም ሐሳብን አለመግለጽ ማለት አይደለም። ትልቁ ሐሳብ መቼ ምንና እንዴት መናገር እንዳለብን እንዲሁም መቼ ዝምታን መምረጥ እንዳለብን ጠንቅቆ ማወቅ ነው። ከዛሬ ጀምሮ በቀን ውስጥ ቢያንስ ለጥቂት ደቂቃዎች ሆን ብላችሁ ለራሳችሁ የዝምታን ጊዜ ፍጠሩ ወይም ዝምታን ተለማመዱ። አይምሯችሁን አሳርፉ፣ አካባቢያችሁን አስተውሉ። ለውጡን በህይወታችሁ ላይ ታዩታላችሁ። ለዛሬ ያዘጋጀንላችሁ ነበር። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ።